G+3 ማንም ያልኖረበት አዲስ ቤት ይዤላችሁ መጥቻለሁ። የቤቱን ጠቅላላ ዋጋ የቪዲዮ መጨረሻ ላይ ያገኙታል። ቤቱ ልክ እንደምታዩት ሁለት መኪና ዘና አድርጎ ማቆም የሚችል ሲሆን ወደ ውስጥ ስንገባ በቆንጆ ዲዛይን የተሰራ ለቀቅ ያለ ኦፕን እንደሆነ እናገኛለን። ይህ ዘመናዊ ቤት ግራውንድ ላይ ለእንግዳ ማረፊያ የሚሆን መኝታ ቤትና ራሱን የቻለ ሻወር፣ ሽንት ቤት የያዘ ነው። ከዚህ በተጨማሪ እጅግ በጣም ሰፊ የሆነ ኪችን፣ ቆንጆ የሆነ ኪችን ካቢኔት የተገጠመለት ነው። ተፈጥሯዊ ብርሃንና አየርን በቀላሉ ማግኘት የሚችል የሆነ ተደርጎ የተሰራ ኪችን አለው። ግራውንድ ፍሎሩ ይህንን ይመስላል። ወደ መጀመሪያው ፍሎር ስንወጣ ለቀቅ ያለ ደረጃ አለው። በቆንጆ ሁኔታ የተሰራ ሙሉ ለሙሉ ኦፕን ዳውኑን እንዲታይ ተደርጎ ነው የተሰራው። ፈርስት ፍሎር ላይ የምናገኘው ይህንን የመሰለ እጅግ ሰፊ የሆነ ሳሎን ከኦፕን ኪችን ጋር ነው። እንደምትመለከቱት ሳሎኑ በጣም ሰፊና ደረጃቸውን በጠበቁ የፊኒሽንግ ማቴሪያሎች የተሰራ ነው። ከወለል ያለውም ከፍታ ቆንጆ ነው። ሌላኛው እዚህ ቤት ላይ በጣም የወደድኩት ነገር ሳሎን ቤቱ ሰፊም ከመሆኑም በተጨማሪ ሰፊ የሆኑ ባልከኒዎችን አብሮ ይዟል። ሁሉም ቤቶች ተፈጥሯዊ ብርሃንና አየር የሚገባባቸው ሰፋፊ ባልከኒዎች ያሏቸው። ፈርስት ፍሎር ላይ ያለው ሳሎን ይህንን ይመስላል። ሰከንድ ፍሎር ላይ የምናገኘው መኝታ ቤቶችን ሲሆን ሁሉም መኝታ ቤቶች የራሳቸው ልብስ መቀየሪያ ክፍልና እንደዚሁም ራሱን የቻለ ሻወር፣ ሽንት ቤት የያዙ ናቸው። ይህ ማስተር ቤድሩሙ ነው። ማስተር ቤድሩሙ ራሱን የቻለ ባልከኒ ያለው፣ ከዛም በተጨማሪ ደግሞ ሰፊ የሆነ ባዝ እንደዚሁም ደግሞ ልብስ መቀየሪያ ድሬሲንግ ሩም ያካተተ ነው። ይህ የማስተር ቤድሩሙ ልብስ መቀየሪያ ክፍል ቆንጆ ቁም ሳጥን የተገጠመለት ነው። ከአጠገቡ ሰፊና ዘመናዊ የሆነ ባድሩም የሚገኝ ሲሆን በቆንጆ ፊኒሽንግ ማቴሪያል የተሰሩ ናቸው። ሻወር፣ ሽንት ቤት እንደዚሁም ደግሞ ለስቲም እና ለጃኩዚ እንዲሆን ተደርጎ የተሰራ ዘመናዊ መታጠቢያ ክፍል ነው። ከዚህ ቀጥሎ የምንመለከተው ተጨማሪ መኝታዎቹን ነው። የልጆች መኝታ ራሱን የቻለ የልብስ መቀየሪያ ክፍልና እንደዚሁም በቆንጆ ፊኒሽንግ ማቴሪያል የተሰሩ መታጠቢያ ክፍሎች ያሏቸው መኝታ ቤቶች ናቸው። ሁሉም መኝታ ክፍሎች በቂ ተፈጥሯዊ ብርሃንና አየርን የሚያገኙባቸው መስኮቶችና እንደዚሁም ሰፋፊ በረንዳዎችን የያዙ ናቸው። ይህ መኝታ ክፍል ሰፊ በረንዳ ያለው ነው። በቂ ተፈጥሯዊ ብርሃንና አየርን ያገኛል። ወደ ሶስተኛ ፍሎር ስንወጣ ተጨማሪ መኝታ ክፍሎችን እንደዚሁም ደግሞ ኦፊስ እናገኛለን። ይህ ኦፊሱ ነው። ይህ ሌላኛው መኝታ ቤት ነው። ሶስተኛ ፍሎር ላይ የሚገኘው መኝታ ቤት ነው። ራሱን የቻለ ሻወር፣ ሽንት ቤት አብሮ የያዘ ነው። ሰፊ ሻወር፣ ሽንት ቤት ነው ያለው እንደምትመለከቱት። ሌላኛው የተለያዩ ፕሮግራሞች የሚሆን ሩፍቶፕ ቴራስ አለው። የከተማውን ቪው በደንብ መመልከት የሚቻልበትና አንዳንድ ፕሮግራሞች ሲኖሩ መጠቀም የሚያስችል ሰፊ ሩፍቶፕ አለው። ይህ G+3 175 ካሬ ላይ ያረፈ ለቡ ላይ የሚገኝ ዘመናዊ ቤት ጠቅላላ ዋጋው 50 ሚሊዮን ይባላል። ትክክለኛ ገዢዎች ቆንጆ ድርድር አለው። ይህን ዘመናዊ ቤት ለማግኘት በሚከተሉት አድራሻዎች ይደውሉልን። ዛሬ በዚህ ቪዲዮ ኒው ሆፕ ሪል ስቴት ገንብቶ ካጠናቀቃቸው አፓርትመንቶች ውስጥ ሰዎች መኖር የጀመሩባቸው አፓርትመንቶቹ ኮምፓውንድ ውስጥ የሚገኙ ሲሆን ባለ 3 መኝታ ተጨማሪ የሰራተኛ መኝታና ሻወር፣ ሽንት ቤት እንደዚሁም ዋናው መኝታ ቤት ላይ ራሱን የቻለ የልብስ መቀየሪያ ቦታ አላቸው። ከዚህም በተጨማሪ ለዘመናዊ ኑሮ አመቺ የሆኑ አገልግሎት መስጫ ቦታዎችን በአንድ ላይ ይዘዋል። የአፓርትመንቶቹ ዋጋ እጅግ ተመጣጣኝ በሆነ መልኩ በተለያየ አማራጭ የቀረቡ ሲሆን ባለ 3 መኝታ 184 ካሬ ተጨማሪ የሰራተኛ መኝታና ሻወር፣ ሽንት ቤት ያለው ሲሆን እንዲሁም ዋኪንግ ክሎዜት፣ ስቶርን ጨምሮ ኑሮን የሚያቀሉና የሚያዘምኑ ተጨማሪ አገልግሎት መስጫ ቦታዎችን በአንድ የያዘ ነው። አፓርትመንቱ መሰረታዊ የሚባሉ የከርሰ ምድር ውሃ፣ ባካፕ ጀነሬተር፣ በየፍሎሩ ሁለት ሊፍቶች ያሉት ሲሆን ባለ 2 ቤዝመንት ሰፊ የመኪና ማቆሚያ አለው። ይህን የመሰለ እጅግ ዘመናዊ ኮምፓውንድ ውስጥ የሚገኝ አፓርትመንት ለማግኘት በሚከተሉት አድራሻዎች ይደውሉልን። ወደ ኢትዮጵያ እንደምናላችሁ ለሽያጭ የቀረበ ዘመናዊ ቤት ላሳያችሁ። ይህ ቤት የሚገኘው በአዲስ አበባ ውስጥ አያት አካባቢ ነው። 200 ካሬ ሜትር ግራውንድ ፕላስ ሲሆን 3 መኪና ግቢ ይዛል። እንዲሁም ዋና ቤቱ ላይ ስንገባ ይህን የመሰለ ሳሎን
ከኦፕን ኪችን ጋር በጥሩ ሁኔታ ጽድት ብሎ ያለቀ ቤት ነው። ታዲያ ግራውንድ ላይ ሌሎች ክፍሎችን የያዘ ሲሆን የእንግዳ መኝታ ቤት እንዲሁም ትራዲሽናል ኪችን በጥሩ ሁኔታ እዚህ ቦታ ላይ ተዘጋጅቷል። እጅግ በጣም ቆንጆ ተደርጎ ያለቀ ነው። ሰፊ ነው። በተጨማሪ እዚህ ጋር መታጠቢያ ቤት አለ። ይሄኛው የእንግዳ መኝታ ቤት ግራውንድ ላይ ከሳሎን ፊት ለፊት ያለ ነው። ከዚህ በመቀጠል ወደ አንደኛ ፎቅ ስንወጣ ደግሞ በርካታ መኝታ ቤቶችን ሰፋ ብሎ የተዘጋጁ ናቸው። ይህ ትልቁ የቤቱ ወይም ማስተር ቤድሩሙ ይህ ነው። ቆንጆ የተሰራ ነው። ጥሩ ፊኒሽንግን ተጠቅሟል። ቀለል ያለ ቆንጆ ቤት። ይህ መልበሻ ክፍሉ የምታዩት ነው። ቁም ሳጥን በቀኝ በግራ ላይ ተገጥሟል። እዚህ ላይ ደግሞ ሰፋ የተዘጋጀ ሻወር ቤቱም ይህን ይመስላል። ጥሩ እቃዎች ተጠቅሟል። እዚህ ጋር ሻወር ቦክሱ ተገጥሟል። እያንዳንዱ የፊኒሽንግ ሁኔታ እንግዲህ በጣም ቆንጆ ነው። መታችሁ እዩት። ዋጋው ደግሞ የማይጠበቅ ይሄኛው የልጆች መኝታ ቤት ቁም ሳጥን አለው። የራሱ ሻወር ቦክስ የተገጠመለት ሻወር ቤት አለው። የውስጥ እያንዳንዱ ክፍል ደግሞ ሁሉ መታጠቢያ ቤቶች ቦይለር ተገጥሞላቸዋል እያንዳንዳቸው ማለት ነው። ይህ ደግሞ ሶስተኛው የልጆች መኝታ ቤት ሲሆን ይህም የራሱ የሆነ ቁም ሳጥን ሻወር ቦክስ የተገጠመለት ሻወር ቤት በጥሩ ሁኔታ ተዘጋጅቷል። ስለዚህ ምንም አይነት ወጪ የማይጠይቀው ይህ ቤት አንደኛ ፎቅ ላይ 3 መኝታ ቤቶች፣ 3 መኝታ ቤቶች የራሳቸው የሆነ ቁም ሳጥን ሻወር ቤት ያላቸው ናቸው። በአጠቃላይ እዚህ ላይ ስንሄድ ደግሞ ተጨማሪ እንደ ሳሎን ሚኒ ሳሎን ልታደርጉት የምትችሉ ፊት ለፊት ደግሞ ደስ የሚል እይታ ያለው ቴራስ በጣም ቆንጆ ነው ተዘጋጅቷል። አቀማመጡ ቤቱ የጠዋት ፀሐይ ነው። የውሃና የመብራት አገልግሎት የተሟላለ ሲሆን እዚህ ላይም ሌላ ክፍል አለ። ይህም እንደ ጂም ቤት ነው። ፊት ለፊት ሳውና ባዝ እንዲሁም ስቲም ቦታ ተዘጋጅቶለታል። 2 ክፍሎች ማለት ነው። ሁሉ ነገሮች የሚያስፈልጉ ነገሮች ሁሉ ዝግጅታቸውን ጨርሰው ተቀምጠዋል። እዚህ ላይ ሌላ መኝታ ቤት አለ። ይህ መኝታ ቤት የውስጥ ሻወር ቤት ተዘጋጅቶለታል። ቁም ሳጥንም እንደነገርናችሁ ሁሉም ቤቶች አካተዋል። ይህም የውስጡ የራሱ የሆነ ሻወር ሽንት ቤት ያለው ሻወር ቦክስ ግላስ የተገጠመለት እንዲሁም ቁም ሳጥን ያለው ነው። ታዲያ ይህ ቤት እያንዳንዱ ክፍሎች የራሳቸው የሆነ ሻወር ቤት ያላቸው ተደርገው የተሰሩ ናቸው። 6 መኝታ ቤት፣ 2 ሳሎን እንዲሁም 2 ኪችንና 3 መኪና ማስቆሚያ እንዲኖረው ታስቦ የተሰራ 200 ካሬ ሜትር ግራውንድ ፕላስቱ እስካሁን ማንም ያልገባበት ዘመናዊ ፎቅ ነው። ዋጋው 40 ሚሊዮን ብር ነው። ወሳኝ ሌሎች መታችሁ እዩትና ተደራደሩ። ቆንጆ አቀማመጥ፣ ቆንጆ ፊኒሽንጉ ያለቀለት ቤት። ሰላም ሁኑ።